ይችን የምንፈልጋትን አገር እንደምንረከብ መድኃኒዓለም ይረዳና የአባቶቻችን ይረዳን። ስለዚህ አሁንም ቢሆን አባቶች ድጋፋችሁ እንዳይለያቸው እንዳይለየን አብረን ይህን መራራ ሞት የታወጀብንን ሞት እንድንታደግ ተተኪው ትውልድ በነፃ እንዲያድግ እንዲኖር ለማድረግ አሁንም ቢሆን ከጎናቸው መሰረት አለብን እንላለን። ብዬ ደስታውን ያስፈጀ ከበራችሁ የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራሮች እንዲሁም የጃዊ መተከል 4ኛ ክፍለ ጦር የ3ኛ ዙር ተመራቂዎች እንኳን ለዚህ ለተቀደሰች ቀን በሰላም አደረሳችሁ አደረሰን። እንግዲህ የደስታ መግለጫ ይሆን ዘንድ ትንሽ ስነ ጽሑፍ አዘጋጅቻለሁ። በጥሞና ታዳምጡ ዘንድ በትዕግስት እጠይቃለሁ። የግጥሜ ርዕስ ኢትዮጵያዊነቴ። ኢትዮጵያ የምትባል አንድ ሀገር ነበረች፣ በቅኝ ግዛት ጊዜ ጭራሽ ያልተነካች። ኢትዮጵያ ሀገሬ ታላቅ ነሽ ገናና፣ ጦርነት ችግሩን ታልፊዋለሽና። የኢትዮጵያ ሕዝብ ኩሩ ነው ቀብራራ፣ ጦር መጣ ቢሉት ጭራሽ የማይፈራ። የኢትዮጵያ ሕዝብ ጦርነት ሰርጉ ነው፣ በአንድ የሆነለት ጠላት የሚያስፈራው። በዓለም መዝገብ ላይ ብዙ ታሪክ አለን፣ ኢትዮጵያዊ መሆን መታደል ነው ወገን፣ ኢትዮጵያዊ መሆን መታደል ነው ወገን። እኔ በበኩሌ ኩራት ይሰማኛል፣ ኢትዮጵያዊነቴን ዓለም ያውቅልኛል። ኢትዮጵያዊነቴን በድፍረት በኩራት እመሰክራለሁ ሁሌም በሄድኩበት፣ እመሰክራለሁ ሁሌም በሄድኩበት። ቀደምት በአያቶቼ አንድ ነበር ሕዝቡ፣ ብሔርን የማያውቅ ቂም የለው በልቡ። የኢትዮጵያ ሕዝብ ብዙ ታሪክ ሰራ፣ ሕዝቡ በአንድ ሆኖ ሀገሩን አኮራ። እኔ ቀና ብዬ እንድጓዝ በድፍረት አያቴ ከፈለ የሕይወት መስዋዕት፣ አያቴ በከፈለው የሕይወት መስዋዕት በዓለም መድረክ ላይ እኛ ታወቅንበት። አንቺ ኢትዮጵያ ሀገሬ እንደምን አለሽ? ትኖሪ ነበረ ሁሌም ተከብረሽ፣ አብይን ጥሎብሽ ቢከፋፍልሽ። ዙፋኑን ጠባቂ ሁነህ የቀረኸው ኢትዮጵያዊነትን እንዴት ረሳኸው? አድምጠኝ ወታደር ቸልታይ ይበቃሃል፣ የመንግስት ዓላማው ግልጽ ሆኖ ገብቶሃል። የምስኪኑ ሕዝብ ጩኸት ተሰምቶሃል፣ የካህኑን መገደል ይህንም አውቀሃል። የእህትን መደፈር ወሬውን ሰምተሃል፣ የመንግስት አሽከር መሆን እንግዲህ ይበቃሃል። ከሕዝብ ጎን ሁን ታሪክ ይወቅሳል፣ ከበኛ የሚል ቃል አልበቀዋልና ትጥቅን ፍታለ ታሪክ ረሳና። አወይ አለማፈር ታሪክ መዘንጋት፣ የአፄዎችን ልጆች ትጥቅ ማስፈታት፣ የበላይን ልጆች ትጥቅ ማስፈታት። እንኳን ነፍጥ ማውረድ ትጥቅ ለመፍታት የራሱን ብረት ነው ከእጁ ላይ ማምጣት፣ የራሱን ብረት ነው ከእጁ ላይ ማምጣት። ይህ የአማራ ፋኖ ጀግንነት ይለያል፣ ባዶ እጁን ተጉዞ ማርኮ ይታጠቃል። በአንድ በሁለት ብረት ከቤቱ ወጣና ብዙ ብረት ያዘ ጠላት ማረከና፣ ብዙ ብረት ያዘ ጠላት ማረከና። ከትጥቅ መርጦ እኩል ከታጠቀ የመንግስት ሰራዊት በስጋት አለቀ፣ የመንግስት ሰራዊት በስጋት አለቀ። የመንግስት ወታደር አሁን ተርበትብቷል፣ የፋኖ አንድነት ፍርሃት ፈጥሮበታል። መውጫው ጠፍቶት እንጂ መክዳት ይፈልጋል፣ መውጫው ጠፍቶት እንጂ መክዳት ይፈልጋል። ግማሹ በመክዳት ከካምፑ ሲወጣ፣ ቀሪው በፍርሃት ከካምፑ ሳይወጣ አመለኛው ፋኖ ጃሎ እያለ መጣ። ፋኖ ስራ ሰርቷል ለአገር
የሚጠቅም ዘመን ተሻጋሪ ትውልድን የሚያክም 10-20 ሆኖ ተሰባሰበና በሺ ተቆጠረ ትግሉ እውነት ነውና በሺ ተቆጠረ ትግሉ እውነት ነውና የትግሉ ዓላማ የገባው ወጣት ተደራጀ ታሪክ ለመስራት ወጣት ተደራጀ ታሪክ ለመስራት የአማራዎች እናት መውለድ መቻ ቆመች ለሀገር የሚቆም ጀግና የወለደች ፋኖን የወለደች ይባረክ ማኅፀኗ የሕዝቦቹን ጩኸት ፈጥኖ ሰምቷልና የሕዝቦቹን ጩኸት ፈጥኖ ሰምቷልና የፋኖ ዓላማ ግልጽ ነው እውነት ይህን ምስኪን ሕዝብ ነፃ የማውጣት የሀገሩን ጠላት ፈጽሞ ማጥራት የሀገሩን ጠላት ፈጽሞ ማጥራት የፋኖ ጀግንነት በታሪክ ይወሳ የአብይን ሰራዊት አረገው ሬሳ የአማራን እናት ለምን አስለቀሷት ግንባር የሚመታ ጀግና ልጅ እያላት ከግንባርም ግንባር አልሞ የሚመታ ፋኖ ተደራጀ ለወገን አለኝታ አታልቅሽ እናቴ ማልቀስ ይበቃሻል ልጆችሽ ደርሰናል ደስታሽ ይመለሳል ልጆችሽ ደርሰናል ደስታሽ ይመለሳል የእናት አባት ልቅሶ እንግዲህ ይበቃል የገበሬ ሮሮ ከእንግዲህ ይበቃል ቤተ እምነት መቃጠል ከእንግዲህ ይቆማል በዚህ ጀግና ትውልድ ታሪክ ይቀየራል በዚህ ጀግና ትውልድ ታሪክ ይቀየራል ከአማራ ሱቅ ቀልጦ ለሰው ብርሃን ነው የፋኖችም ስራ ልክ እንደዚህ ሆነው የፋኖችም ስራ ልክ እንደዚህ ሆነው እኔ በበኩሌ ፋኖ ፋኖሴ ነው ይህንን ጨለማ የማልፈው በሱ ነው ይህንን ጨለማ የማልፈው በሱ ነው ያሳምነው ኮርሶች እንኳን ደስ አላችሁ ስልጠናን አልፋችሁ በመመረቃችሁ በቆራጥ ሰልጥነን ዛሬ ቃል የገባ ነው ለሕዝብ ለሀገር ሁሌም ልንቆም ነው ለሕዝብ ለእውነት ሁሌም ልንቆም ነው እኛ እንድንሰለጥን አንድ እንድንሆን ብለው ብዙ ጀግኖቻችን ሄዱ ተሰውተው ብዙ ጀግኖቻችን ሄዱ ተሰውተው ዛሬ አንድ ሆነን ስልጠናን ጨርሰን የጀግኖችን ትግል ግብ እናደርሳለን የጀግኖችን ትግል ግብ እናደርሳለን አሁን በዚህ ቆመን እኛ ቃል የገባ ነው የአማራ ጭቆና ይበቃል ብለን ነው ለሕዝብ ጥበቃ ደጀን ለመሆን ነው ለሕዝብ ጥበቃ ደጀን ለመሆን ነው ይሄ ጀግና ወጣት በወኔ በሞራል ሆ ብሎ ተነስቷል ፋኖ ያሸንፋል ሆ ብሎ ተነስቷል ፋኖ ያሸንፋል ይህ ለአማራ ፋኖ አመሰግናለሁ ይህንን ሽልማት የሚሰጡልን የጃዊ መተከለ 4ኛ ክፍለ ጦር ዘመቻ መምሪያ ኃላፊ መቶ አለቃ ሳሙኤል አታላይ ወደ መድረክ كفت
እዚሁ የሚጠራው በቴዎድሮስ ነው አይደለ? ለአርበኛ ዘመነ ካሴ ቴዎድሮስ እናደርሰናል። Thank you.